ይሄንን ቪዲዮ በደንብ አድርጋችሁ ተመልከቱት። እውነቴ ነው የምነግራችሁ። በደንብ ስሙኝ። ትምህርት ነው። ምን እየሰራን ነው ያለ ነው። በቲክታክ እኮ እየደነዘዝን ነው ጋይስ። በቲክታክ እየተጠቀሙ ያሉ ውስን ሰዎች ናቸው። ስፔሻሊ እኛ ኢትዮጵያኖች፣ ኤርትራያኖች ለምንም እየተጠቀምንበት አይደለም። እኔ ቲክታከር ሆናለሁ ብዬ ይሄ ሁሉ ገዛው። ዛሬ መጨረሻችን ስለሆነ ይሄም ይጣላል፣ ይሄም ይጣላል። እያያችሁ ነው። እረ እየደነዘዝን ነው። ተው፣ ነቃ እንበል። ቲክታክ ላይ ጠዋት 6 ሰዓት እየገባችሁ እስከ ሚድናይት 12 ሰዓት የምትቀመጡ ሰዎች አላችሁ። ምንም ነገር የሌለበት ወሬ ብቻ። አብዛኞቻችሁ 3 ነገር ብቻ እያራመዳችሁ፣ ፖለቲካ፣ ሃይማኖት፣ ዘር። ስፔሻሊ እኛ ኢትዮጵያንና ኤርትራኖች አረ ልጆቻችንም ማደነዘዝ ናቸው፣ እኛም ደነዘዝን። የሚጠቀሙበት ሰዎች እየተጠቀሙበት ነው ያሉት። ሚዲያውን ለምን እንደምንጠቀምበት እንወቀረ። አረ መንገድ ስተናል። ተው። አይናችን ራሱ ማየት እያቃተ ነው። የራሴን አይን ማየት እያቃተኝ ነው። ቲክታክ እያየው ቀን ሙሉ፣ ፌስቡክ እያየው ቀን ሙሉ፣ ዩቱብ እያየው ቀን ሙሉ። ከጥቅም ጋር ከሆነ ምንም ችግር የለውም። ገንዘብ የምንሰራበት ከሆነ ቀን ሙሉ ያልሆነ ወሬ እያወራን አሉባልታ እያወራን እኮ ነው የምንውለው ጋይስ። ምንም መስመር የሌለው ወሬ። እራሳችሁ ታዘቡት። ቻይና የሆነ ነገር እየፈጠረኛ መደንዘዝ አለብን እንዴ? በቻይና ልብስ ደነዘዝን፣ በቻይና ምግብ ደነዘዝን። አሁን በቻይና ባመጣው ሲስተም ኦንላይን ላይ ገብተን አይናችን ይፈሰስ። የዶክተሮች ገቢ እንሁን። ሰዎች በጣም እየተጠቀሙበት ነው ያለው ቲክታክ፣ ፌስቡክ፣ ዩቱብ። እኛ ሀገር ብንገባ እርግጠኛ ነኝ በቲክታክ፣ በፌስቡክ፣ በዩቱብ የሚጠቀሙ ሰዎች ከ110 ሰው አይሆንም። እኛ የምንጠቀመው መሰዳደብ ነው። እኛ የምንጠቀመው ሁልጊዜ እንወያይ። ስራ ተፈቶ አንዱ ቤት ዛሬ ቤት ይከፈታል። ቀን ሙሉ ስለሆነ አጀንዳ ይነሳል። የማያልቅ አጀንዳ በቃ በዛ ሲዋራ ይውላል። ነገ አንቺ ቤት ክፈች ይባላል። ስራም ፈተናል፣ ልጆቻችንም ረስተናል። ከጥቅም ጋር ገንዘብ የምንሰራ ከሆነ ኦኬ፣ ግን እየሰራን አይደለም ጋይዝ። አረ ፕሊዝ፣ እየተበላን ነው። መስመር እየሳትን ነው። ብዙዎቻችን እውነቴ ነው የምነግራችሁ፣ የሚጠቀምበት እየተጠቀመበት ነው። ስራ ፈታችኋል፣ ተማሩበት። አንተ የምትሰራበት አለ ብትሉኝ እኔ አትሊስት የሰራሁትን ስራ እንዲህ አይነት ስራ አለ ስሩ እያልኩ ነው ማሳያችሁ። ስራዬን እዩት፣ ስራ እንዲህ አለ ስሩ፣ ስራ እየሰራሁ ነው፣ የዚህ አይነት ስራ አለ ብዬ ነው ማሳያችሁ። እኔ ከእናንተ ምን ልማር? እዛም ቤት ስኮር አድርጌ ስገባ ወሬ ነው፣ እዛም ቤት ሲሄድ ወሬ ነው፣ እዛም ቤት ሲሄድ ወሬ ነው። 30 ቤት ገባና ከ30 ወይ 1-2 ቤት ይሆናል ጥሩ ነገር ይዘው የምትሰሟቸው ስለ ትምህርት። አንዱ ጋር ስትገቡ ሃይማኖት ያስተምራል፣ አንዱ ጋር ስትገቡ ሲሰዳደቡ ትሰማላችሁ፣ አንዱ ጋር ስትገቡ ፖለቲካ ያወራል። ለማንም የማይጠቅመው ነገር ላይ ነው ያለ ነው። አረ ነቃ በሉ፣ ነቃ እንበል ባካችሁ ጋይስ። ይሄንን ቪዲዮ ከቻላችሁ ለብዙ ሰው ሼር አድርጉት። ለማንጠቀምበት እስኪ አንዱ ቲክታከር ግቡና ምን እያረክ ነው በሉት። ከሰዎች ልግባባበት፣ ልተዋወቅበት፣ በቃ ለፈን። ቀን ሙሉ ስክሪን ላይ ተደግፎ ፈን አለ እንዴ? አንዳንዴማ ሜካፕ ተቀብተው ጥፍራቸው ተሰርተው ፀጉራቸው ተኩሰው ገብተው ቁጭ የሚሉ አሉ። የሚጠቀሙም አሉ። በዛ ቀን ሙሉ ተቀምጠው ገንዘብ የሚሰሩ አሉ። እናንተስ የሰራችሁበትን ራሱ ጊፍት እየሰጣችኋል እንዴ ባዶ የምትሆኑት? አረ በጣም ብዙ የሚያስተምሩን ሰዎች አሉ። በጣም ብዙ ነገር የሚያስተምሩን ዶክተሮች፣
በዚህ በቲክታክ እንዴት ገንዘብ እንደሚሰራ ኢንጂነሮች፣ በጣም ብዙ አይነት አስተማሪ ሰዎች አሉ። እነሱ ጋር ብትሄዱ እኮ ሰው የለም። ባልና ሚስት ላጋባ ብሎ ተቀምጦ የሚውል አለ። ባልና ሚስት ላፋታ ብሎ ተቀምጦ የሚውል አለ። ይሄ ስራ አይደለም። ተው፣ ስራ አይደለም። እየተበላን ነው። የባሰ እየደነዘዝን ነው እኛ አፍሪካኖች። ተው፣ እየደነዘዝን ነው ወደ ታች። በጣም የሚያስቅ ጆክ በቀደም ሰው ነግሮኝ ጓደኞች የሆነ ወሬ ሲያወሩ ሰዓት የቆመባቸው ሀገሮች ተብለው እንጠራለን አሉ። ሰዓት የሚሄደው የሚንቀሳቀሰው ሰዓት የቆመባቸው ሀገሮች ሰዓታቸው አይሰራም። በምንድን ነው የምናየው? በጨረቃ የድሮውን ዘመን ወደኋላ መልሰውን ማለት ነው። ሰዓት የቆመባቸው ሀገሮች እየተባልን ነው። እኛ ግን የምናወራው የምናየው ብዙ ነገር የተለየ ነገር ነው። ግን አይደለም፣ ዜሮን አይነን። አረ ከመቶ አትሊስት 50% ይሁን የምንማረው። ተማሩ፣ ዩቱብ ላይ ገብታችሁ ተማሩ፣ ፌስቡክ ላይ ብር እየተሰራበት ነው ያለው። አረ ተው፣ አይናችን በደንብ እያየ አይደለም። አሁን መነጽር እያስፈለገኝ ነው። መነጽር ከሌለ አሁን በደንብ ማየት ትችላለሁ። በተለይ ቲክታክ ከመጣ በኋላ ከዛ መነጽሩ ደግሞ ከቻይና እንገዛለን አይደል እንዴ? ስልኩ ደግሞ ከስልክ ከሚሸጥ ሰው እንገዛለን። እኛ እየደነዘዝን እየጠፋ እንሄዳለን። ከዛ ሐኪም ቤት እንሄድና ደግሞ እንታያለን። አረ ተጠቀሙበት፣ ከጥቅም ጋር ይሁን። በሽታ እየገዛን ነው ያለነው በገዛ እጃችን። እየደነዘዝን ነው ያለው፣ እየደነዘዝን። እውነቴ ነው የምነግራችሁ። እኔማ በጣም እየገረመኝ ነው አንዳንዴ። እኔ ራሴ ምን እየሆንኩ ነው እያልኩኝ ነው። ገብቼ ቁጭ ብዬ የምውልበት ጊዜ አለ። የሆነ ቤት ገባና አንዱ ጋር ስትገቡ ብዙ ነገር ትማራላችሁ። የሚያስተምራችሁ እውቀት ያላቸው ልጆች ደግሞ አሉ። እነሱ ጋር ደግሞ ስትሄዱ ወይ 5 ወይ 10 ሰው ነው ያለው። በዩቱብ ገንዘብ ስሩ፣ በቲክታክ ገንዘብ ስሩ እያሉ የሚነግሯችሁ ሰዎች ጋር ግን ሰው የለም። ልወደድ ባ ያለ ብዙ ሰው በየቦታው እየገባ የሚሰዳደብ ምን የሚል ለሰው ብሎ የሚሰዳደብ ምናምን። እኔ ከእናንተ ምንድን ነው እየተማርኩ ያለሁት? ስድብ። አንዳንዴ እኔን ለመስደብ ብለው ለእኔ የሆነ ነገር ለመጻፍ ብለው ቲክታክ የሚከፍቱ ይመስለኛል አንዳንዴ። ምን ስላደረግኩ? እረ ሌሎቹ ጋር አለ ብዙ ነገር። ባካችሁ እረ ነቃ እንበል። ጋብለስ አሜሪካ፣ ጋብለስ ኢትዮጵያ። እረ ሰው በኦንላይን ሲስተም ላይ ነው ያለው። በአሁኑ ሰዓት ዓለም ተዘርግታለች። እኛ እየጠበብን ነው ያለ ነው። የሆነ ታክሲ የሚነዱ ሰዎች ጋር ተሰብስባችሁ ስትሄዱ ስለ ፖለቲካ ያወራሉ። የሆነ ቤት ድግስ ተጠርሰህ ብትሄድ ስለ ሃይማኖት ያወራል። አንዱ ጋር ደግሞ ለቅሶ ብትሄድ ይሄ አማራ፣ ይሄ ጉራጌ፣ ይሄ አማራ፣ ይሄ ትግሬ፣ ይሄ ኦሮሞ ተብሎ ደግሞ ተሰማለን። ይሄ ነው እያሳደገን ያለ ነው። እረ ተው፣ እረ ተው። ተበላን። በሉ እየተበላን እየጠፋን ነው። ተው። ስፔሻሊ እኛ ኢትዮጵያኖች፣ ኤርትራያኖች ተው፣ ነቃ እንበል። ለዩቱብ ለማንጠቀምበት ለወሬ ብለን ስልክ እንገዛለን። የሰው ስድብ፣ የሰው ወሬ ለማየት እንዴት ብለን ነው በቲክታከር ፖለቲከኛ የሚሆነው? እንዴት ሆኖ ነው የዩቱበር እዚህ ላይ የቲክታከር ሰው ሃይማኖተኛ የሚሆነው? እረ ቻይና አምጥቶ ዘርግቶ እኮ ጉድ ሰራን። እረ ተው፣ ነቃ በሉ። እረ በጣም በእግዚአብሔር እውነቴ ነው የምነግራችሁ፣ እየፈዘዝን ነው። ጠዋት 6 ሰዓት የገቡ 6፣ አንዳንዴ ደግሞ ውለውም የሚያድሩ አሉ። አንዳንዶቹ እግዚአብሔር ይስጣቸው፣ በጣም የማመሰግናቸው የምወዳቸው ደግሞ ለሰው የሚረዱ አሉ። ቀን ሙሉ ቁጭ ብለው ሰውን እየረዱ ሰውን እየደገፉ የሚኖሩ፣ የሚረዱትም የሚሰደቡበትም ነገር አለ። እረ ሼም። ዓለም እየሳቀብን ነው። እረ ተው፣ እየተሰራብን ነው። ስንት ነገር እየተሰራብን ነው። እረ ተው፣ እንስራበት። እኛ ደነዘዝን። እረ ተው፣ አደነዘዙን እኮ። ዩቱብ ግቡና ተማሩ፣ ፌስቡክ ግቡና ተማሩ፣ ገንዘብ ስሩ። ገንዘብ እንድትሰሩ የሚያስተምሯችሁ ብዙ ሰዎች አሉ። እነሱን ሰርች እያደረጋችሁ
ዩቱብ ላይ ገብተህ ስለሆነ ነገር ተማር ብትለው የማይማረው ሰውዬ ቀን ሙሉ ግን እዚህ ቁጭ ብሎ ሲያወራ የሚውል ሰው አለ። ስንቶቻችሁ ኪሳችሁ፣ ስንቶቻችሁ ባንካችሁ ሰን አውጠዋል ይሄኔ በጊፍት በምናምን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ልቦና ይስጣችሁ። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ዳዊት ነኝ። ሼር አድርጉት። ይሄ ቪዲዮ ይጠቅማል። እውነቴ ነው የምላችሁ።